baby, don't cry. ይህ ልጅ ሉክ ይባላል። በትምህርት ቤት ውስጥ ባሉ ጉልበተኛ ነን ባይ ጎረምሶች ሁል ጊዜ ጥቃት ይደርስበታል። ነገር ግን እነዚያ ጉልበተኞች የማያውቁት ነገር ቢኖር በቅርቡ ከግዳጅ የተመለሰውና የአሜሪካ ልዩ ኃይል የነበረው ዴቪድ የተባለው ወንድሙ ከበስተጀርባ ሆኖ እንደሚጠብቀው ነው። ዴቪድ የሆነውን ነገር በሰማ ጊዜ ሉክን ትላንት ማን እንደመታህ አሳየኝ ይለዋል። ሉክም ምን ያደርግልሃል ይለዋል። ዴቪድም ምን እንደማደርግ ታያለህ ይለዋል። ሉክ የመቱትን ልጆች ያሳየዋል። ዴቪድ እነዚያን ወንበዴዎች ለአንዴና ለመጨረሻ ጊዜ ትምህርት ለመስጠት በመወሰን ከሉክ ጋር በመሆን እስከ አንድ መጠጥ ቤት ድረስ ይከተላቸዋል። ሉክንም አብረኝ ትገባለህ ሲለው ሉክ አልገባም እዚህ እጠብቅሃለሁ ይለዋል። ከዚያም ዴቪድ ብቻውን ወደ መጠጥ ቤቱ በር ከፍቶ ይገባል። ነገር ግን ሉክም ዴቪድ ምን ሊያደርግ እንደሆነ ማየት ስለጓጓ ተከትሎት ወደ መጠጥ ቤቱ ይገባል። ወዲያው ዴቪድ እዚህ ጋር ነኝ ብሎት ይጠራዋል። ከዚያም አስተናጋጁ መጥቶ እዚህ እድሜያቸው ከ21 ዓመት በታች ልጆች አይፈቀድላቸውም እና መታወቂያ ያሳዩኝ ይለዋል። ዴቪድም ይህ ህግ ለኛ ብቻ ነው ወይስ እዛ ጋር ሆነው ለሚጠጡት ወጣቶች ጭምር ነው ብሎ ልጆቹን ያሳየዋል። አስተናጋጁም መልስ ስላጣና ቤቱ በሚስጥር ስለሆነ እድሜያቸው ለማይሞላ ልጆች የሚሸጠው ሌላ ችግር እንዳይፈጠር በማሰብ ያስተናግዳቸዋል። ዴቪድ ነገር መፈለጊያ ምክንያት አስቦ ላስተናጋጁ ለነዚያ ልጆችና ሴት ጓደኞቻቸው እርካሽ መጠጥ አትጠጡ፣ ይህንን ኮክቴል መጠጥ ጋብዣቸዋለሁ ብለህ ይህን መልእክት አድርስልኝ ብሎ ለአስተናጋጁ ብር ይሰጠውና አስተናጋጁ ይዞላቸው ይሄዳል። ከዚያም መጠጡን እየሰጣቸው በቀጥታ ዴቪድ የነገረውን መልእክት ያስተላልፋል። ነገር ግን አንደኛው ጎረምሳ በንዴት ወደ ዴቪድ በመምጣት አንተ እኛን የምትጋብዘው ማነህ ባክህ፣ ይህንን መጠጥ ለራስህ ያዘው ብሎ መጠጡን ፊቱ ላይ ይደፋበታል። ዴቪድ ግን የሚፈልገው ሁኔታ ስለተፈጠረለት ፈገግ በማለት ለራሱ ያዘዘውን በቃሪያ ሚክስ የተደረገና የሚያቃጥል ኮክቴል መጠጥ ይህንን ደግሞ አንተ ጠጣው ብሎ የልጁ ፊት ላይ ይደፋበታል። ልጁም ተቃጥሎ አይኑን መግለጥ አልቻለም። በዚህም ትልቅ ጸብ ይፈጠራል። ልጁም ዴቪድን መታሁ ብሎ አይኑን ጨፍኖ የገዛ ጓደኛውን በቡጢ ይነርተዋል። በዚህም ጸቡ ይጋጋላል። ታናሽ ወንድሙን ለነኩበት ሰዎች ዴቪድ ምንም አይነት ምህረት የለውም። እያንዳንዳቸውን በከፍተኛ ሁኔታ እየመታ መሬት ላይ ጥላቸዋል። ሁሉንም አንድ ባንድ መሬት ላይ ዘረራቸው። በመጨረሻም ሁሉም ሰው ከዚያ እንዲወጡና ፖሊስ የሚጠሩ ከሆነ